بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد أيها المؤمنون الكرام السلام عليكم ورحمة الله تعالى وبركاته እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ረቢል ዓለሚን ደህና ነኝ ማለት ነው። ናም እናንተ ደህና ናችሁ ወይ? ያው እንግዲህ ይሄ ቻናላችን ማለት ነው የመርከዝ እስማኤል አረጋ ተከታታይ የተጅዊድ ትምህርት የምንማርበት ቻናል ሲሆን ይሄ ቻናል እንግዲህ ያው ቃዒደቱ ኑራን እየተመማርንበት እንገኛለን። ሁላችሁም ቻናሉን ቪዲዮውን ተመጀመራችሁ በፊት ማለት ነው ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ቪዲዮውን ላይክ በማድረግ ማለት ነው ሌሎች ሰዎች እንዲደርስ አድርጉ። ሼር በማድረግ አጅሩን ተካፋይ የሆኑ ሁላችንም አላህ ሱብሓነሁ ወተዓላ አጅሩን የውመል ቂያማ አላህ ሱብሓነሁ ወተዓላ የሚከፍለን አላህ ያድርገው ማለት ነው ኢንሻአላሁ ተዓላ ማለት ነው። እንግዲህ ዝጋ ማለት ነው በባለፈው ደርሳችን ኢስጢዕላና ኢስቲፍሃል ፊደላቶችን በተመለከተ ተመልክተናል ማለት ነው። ዛሬ የምንጀምረው ባብ ማለት ነው ዛሬ የምንጀምረው ደርስ ኢንጥባቅና ኢንፊታህ ይላል ማለት ነው። ኢንጥባቅና ኢንፊታህ ይላል ማለት ነው። ኢንጥባቅ ማለት እንግዲህ የምላሳችን ክፍል ድምፅ ተቆጣጥሮ የሚያስቀር ፊደላቶች ባህሪ ሲሆን ይሄም እንግዲህ ለመወፈራቸው ፊደላቶች እንግዲህ የሚወፍሩ ፊደላቶች ብለን ያየናቸው እዚጋ ኸ፣ ሷድ እና ዷድ፣ ገይን፣ ጧና ቋፍ እንደዚሁም ዟ ማለት ነው። ዝጋ የሆነ ነገር ገብቶበት ነው ዟ ማለት ነው። ኹስ፣ ዷጢን፣ ቂዝ ማለት ነው። እነዚህ ሰባት ፊደላቶች ሁሌ ይወፍራሉ ብለን ነበረ። ከነዚህ ውስጥ ማለት ነው አራት ፊደላቶች ማለት ነው እንደዚህ ሷድ ዷድ ጧ እና ዟ ማለት ነው ኢንጢባቅ የሚባል ባህሪ ያላቸው። ኢንጢባቅ የሚባለው ባህሪ የምላሳችን ክፍል በምንቀራቸው ጊዜ ድምፅን ተቆጣጥሮ የመያዝ ብቃት አለው፣ መያዝ ባህሪ ያለው ማለት ነው። እና ይሄ ደግሞ ለመወፈራቸው ተጨማሪ የሆነ ምክንያት ነው ማለት ነው። አሁን ለምሳሌ አንድ ሰው ብቻውን የሚቀራና ብቻውንም የሚቀራና አስቀሪ ያለውና አስቀሪ የሌለው አስጠኒ ያለውና አስጠኒ የሌለው ሰው እኩል አይደለም። አስጠኒ ያለው በጣም ይጎብዛል ተጨማሪ እውቀት ለማግኘት አስጠኒ ያለው። አስጠኒ የሌለው ግን እውቀቱ ብዙም አይሆንም፣ ምክንያቱም እሱ አስጠኒ ስለሌለው ማለት ነው። ወይም ህፃን ልጅ በተፈጥሮው ጡት ሲጠባ እያደገ ህፃን ልጅ ማለት ነው እንደዚሁም የወተት የከብት ወተት ሊሆን ይችላል ሌሎች ወተቶች ተጨምሮለት ማለት ነው ቢጠጣ ማለት ነው የእናቱን ጡት ብቻ የጠባና ወተት ተጨምሮለት የጠባ እኩል አይሆንም ጥንካሬው ማለት ነው። እንደዚሁም ወተት ሲጠጣ ያደገና ስፖርት የሰራ ሰው ብንለው ወተት በተፈጥሮ ያጠነክራል፣ ስፖርት ሲጨምርበት ደግሞ በጣም ይጠነክራል። እና ለዛም እነዚህ ሷድ እነዚህ አራት ፊደላቶች ማለት ነው ኢንጢባቅ ሷድ፣ ዷድ፣ ጧ እና ዟ እነዚህ አራት ፊደላቶች ተጨማሪ የሆነ የመወፈር ባህሪ ይኖራቸዋል ማለት ነው። ብናወዳደራቸው ራሱ ከስራ ግልጽ ብሎ ስለሚታይ በከስራ ላወዳደርላችሁ። ኢንጢባቅ ባህሪ ከሌላቸው ለምሳሌ ከነዚህ ከአራቱ ፊደላቶች ውጭ ያሉት ፊደላቶች የኢንጢባቅ ባህሪ የላቸውም። እነዚህ የኢስጢዕላ ፊደል ሆነው ራሱ የኢንጢባቅ ባህሪ የሌላቸው ይቀንሳሉ። እነዚህ የኢስጢዕላ ፊደል ናቸው። ኹስ፣ ዶግጢን፣ ቂዝ ማለት ነው። ተነሱና ተነዚህ ላወዳደርላችሁ። ኸ ለምሳሌ የለውም። ኺ፣ ሲ፣ ኺ፣ ሲ፣ ኺ፣ ሲ፣ ኺ ስል ይቀንሳል። ቡይ፣ ቡይ፣ ኺ፣ ቡይ፣ ኺ፣ ቡይ አያችሁት? ሪ፣ ቡይ፣ ሪ፣ ቡይ፣ ቡይ ስል በጣም ይጨምራል። ሪ ስል ይቀንሳል። ቂ፣ ቡይ፣ ቂ፣ ቡይ፣ ቂ፣ ቡይ፣ ቂ፣ ቡይ፣ ቂ፣ ቡይ፣ ቂ፣ ቡይ እና የኢንጢባቅ ባህሪ የሌላቸው የመወፈር ደረጃቸው ቀነስ ያለ ነው። የኢንጢባቅ ባህሪ ያላቸው ደግሞ የመወፈር ባህሪያቸው በጣም ይወፍራል። እንግዲህ የኢንጢባቅ ባህሪ ያላቸው እነዚህ አራቱ ናቸው። ሷድ፣ ዷድ፣ ጧና ዟ ናቸው። እነዚህ ፊደላቶች በምናገኛቸው ጊዜ በጣም ማወፈር ይኖርብናል። ቁርአን ላይ ደግሞ ስንገባ ለየት ያለ አህካም አላቸው አንዳንድ ስርፋ ላይ ማለት ነው። እነሱን በቁርአን በቦታው ስናገኛቸው የምናስተካከል ይሆናል ሀለቃ በምንመር ጊዜ ኢንሻአላሁ ተዓላ ማለት ነው። ተዚህ ለጥቆ የምንማረው እንግዲህ ኢዝላቅና ኢስማት ይባላል። ኢዝላቅና ኢስማት የሚባለው ምንድን ነው? ኢዝላቅና ኢስማት የሚባለው የፊደላት ባህሪ ኢዝላቅ ማለት ይሄ እንግዲህ ከተጅዊድ ኢዝላቅና ኢስማት ከተጅዊድ ትምህርት ጋር ምንም አይነት ግንኙነት የለውም። ከሉገቱል አረብኛ አረቢክ ጋር ነው የሚገናኘው፣ ሉጋ ጋር ነው ይሄ እንግዲህ ግንኙነቱ። ኢዝላቅ የሚባለው እንግዲህ አረቦች ይሄ እነዚህ ፈረሚሉብ የሚባሉ ፈረሚሉብ ፋሯ ሚም ኑን ላምና ባ ማለት ነው። እነዚህ ፈረሚሉብ የሚባሉ ፊደላቶች ማለት ነው አንድ ከአራትና ከዛ በላይ ከተመሰረተ ቃል ውስጥ
ፈረ የሚል ሉብ ከሌሉበት ማለት ነው ያንን ቃል አረቦች አልተናገሩትም ማለት ነው። አረቦች ማለት የነቢዩ ለእስማዒል ዘሮች ማለት ነው አረብ ይባላሉና እነሱ አልተናገሩትም ማለት ነው። ከነዚህ ውስጥ ደግሞ ቢያንስ አንዱ ከፋ ወይ ራ ወይ ሚም ወይ ኑን ወይ ላም ወይ ባ ካለበት በቃል ውስጥ ያ ቃል ምንድነው? ኢዝላቅ ነው፣ የአረቦች ንግግር ነው። የነቢዩላህ እስማኤል ዘሮች ተናግረውታል ማለት ነው። ለዛ ምን ይባላል? ኢዝላቅ ይባላል ማለት ነው። ኢስማት ደግሞ ከነዚህ ቃላቶች ውስጥ አራት እና ከዛ በላይ ፊደላት ውስጥ የተመሰረተ ቃል ውስጥ ከነዚህ ፊደላት ውስጥ አንዱ እንኳን ተለለ ያ ቃል ኢስማት ነው ማለት ነው። ለምሳሌ ያክል ብንመለከት ማለት ነው። ለምሳሌ ዝጋ ይሄንን ተቁርአን ላይ ምሳሌ ወስደን ብንመለከት ማለት ነው። ኢንሻአላህ ለሁሉም ምሳሌ የምናገኝ ይሆናል ማለት ነው። ኢንሻአላሁ ተዓላ እዚህ ጋር ማለት ነው ምን ይላል አላህ ሱብሓነሁ ወተዓላ ወላሁ የዕለሙ ይላል። የዕለሙ እንግዲህ አንድ ቃል ነው። ከያ ከአይን ከላምና ከሚም ነው የተመሰረተው። አራቱ ፊደላቶችን ይዟል። አንድ ቃል ነው ማለት ነው። ፈረ የሚሉብት አለው። ፋ አለ የለም። ራ አለ የለም። ፈረ ሚም አለ አለ። ይኸው ላም አለ ይኸው አለ። ቢያንስ ሚም ወይ ላም ቢያንስ ታለ ይሄን አረቦች ተናግረውታል ማለት ነው። ፈረ ሚሉ ብዝጋ ይሄ ኢዝላቅ ነው ማለት ነው። ኢዝላቅ ነው ማለት ነው። ማ ተሕሚሉ እዝጋም ሚም አለ ይሄ ላምም አለ ዝጋም አራት ተታ ከሃ ከሚምና ከላም ነው። ይሄም ኢዝላቅ ነው ማለት ነው። ይሄ አይሆንም። ኩሉ የሚለው አይሆንም። ኩሉ እንሳ ወማ ተጊዱ ስንል ዝጋ ይሄም ተጊዱ ብንመለከት አሁን ለምሳሌ ታ አለ ገይን አለ ያለ ዷዲ አለ። ገብቷችኋል? ተጊዱ ብንመለከት ማለት ነው። ተጊዱ ስንል ታ የገይን ያ ዷዲ ፋ አለ የለም። ራ አለ የለም። ሚም አለ የለም። ኑን አለ የለም። ፈራ ሚን ላም አለ የለም። ባ አለ የለም። አያችሁ ተነዚህ ፈረ ሚሉ ከሚባሉ ፊደላቶች ውስጥ አንድ እንኳን የለም። ቃሉ የተመሰረተው ከአራት እና ከዛ በላይ ነው። ይሄ ከአራት ነው የተመሰረተው። ለምሳሌ እዚጋ ተጊዱ ስንል ማለት ነው። እዚጋ ይሄ ኢስማት ይባላል ማለት ነው። እነዚህ ኢስማት ይባላል። ምክንያቱም ፈረ ሚል ልብ ውስጥ አራት እና ከዛ በላይ ቃላቶች ውስጥ ማለት ነው አንድ እንኳን ስለሌለ ይሄ ኢስማት ይባላል ማለት ነው። እና ኢዝላቅ ደግሞ ከአራቱ ውስጥ ቢያንስ አንዱ ካለ ከስድስቱ ፊደላቶች ውስጥ አራት እና ከዛ በላይ ከተመሰረተ ቃል ውስጥ አንድ እንኳን ታለ ኢዝላቅ ይባላል። ይሄ ከተጅዊድ ጋር ምንም ግንኙነት የለውም። ሉገቱል አረበኛ ላይ ብቻ ነው። ሉጋ ላይ በላጋ ምናምን ላይ ነው የሚያገለግለው ማለት ነው። ይህን ይመስላል ማለት ነው ኢዝላቅና ኢስማት ማለት ነው። እንግዲህ ያው በባለፈው ደርሳችን እንደተመለከትነው ማለት ነው የአረበኛ ፊደላቶች ባህሪ በሁለት ይከፈላል። ተቃራኒ ያላቸውና ተቃራኒ የሌላቸው ብለን ከፍለን ነበረ። ተቃራኒ ያላቸውና ተቃራኒ የሌላቸው ብለን ከፍለን ነበረ። ተቃራኒ ያላቸው እንግዲህ ሸድ ያረሃዋ በንየ ከድምጽ ፍሰት አንጻር ከአየር ፍሰት አንጻር ሀምስ ጀህር ከነምሳሌያቸው ድምጽ አቅጣጫ አንጻር ኢስቲዕላ ኢስቲፋል ከምላሳችን ክፍል ድምጽ በመያዙ በቆራጥሮ ማስቀርቷል። እንጢባቅና እንፊታህ የአረቦች ንግግር ተናግረውታል ወይስ አልተናገሩትም በሚለው ኢዝላቅ ኢስማት የሚለውን ጨርሰናል ማለት ነው። በአጠቃላይ 11 ባህሪያቶቹን ተመልክተናል። በቀጣይ ቪዲዮ ደግሞ ተቃራኒ የሌላቸው የአረበኛ ፊደላቶች ቀልቃላ፣ ሶፊር፣ ተፈሺ፣ ጉና፣ ሊን፣ እስቲጧላ፣ ኢንኺራፍ፣ ተክሪር እያንዳንዱን የምንመለከት ይሆናል። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ በማድረግ ማለት ነው ቪዲዮውን ሸር በማድረግ ማለት ነው ላልቀሩ ሰዎች በማድረስ ቅራታቸውን ቀርተው በአጭር ጊዜ ቁርአናቸውን ያስተካክሉ ማለት ነው። ኢንሻአላህ ሲፈተል ሁሩፍ እነዚህን ስምንቱን ተጨረስን በኋላ መኻሪጀል ሁሩፍ እያንዳንዱን ከመውጫ ቦታው እያየን የምንመለከት ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ በጣም አድርጌ ወዳችኋለሁ ማለት ነው። ሸር እያደረጋችሁ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ላልቀሩ ሰዎች አድርሱ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።